እንኳን ተመለስክ። እንኳን ደህና ቆያሽ። ሰላም ነው? እረፍት እንዴት ነበር? ቆንጆ ጊዜ አሳለፍ? አዎ እረፍት በጣም ደስ ይል ነበር። እንዴት ነው? እንኳን ደህና መጣ። ቲክቶክ ተመለስ ብለኸኝ ስመለስ ቁሳጣ ምን ሆኖ ነው ስል ኢትዮጵያ ነው አሉኝ። ቫኬሽን ምናልባት አንተ ስለ ኦርቶዶክስ ግልጽ ያልሆነልህ ካለ ጠይቀኝ እስኪ እና ያልገባ ካለ ማለት ነው። እኔ እናንተን እምነት በጣም አከብራለሁ፣ የራሴንም አምናለሁ። ግን ቅድም መጽሐፍ ቅዱስ ይዘህ የማያውቁትን በጣም እያወዛገብክ ስለነበረ እስኪ አንተ ጥያቄ ለእኔ ጠይቀኝ ለማለት ያክል ነው። አቤት ስንት አምላክ አለ? አንድ ነው። አንድ የአንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ተሰቅሏል። ሌላ የተሰቀለው ያልተሰቀለ አምላክ ሌላ የለም? ሌላ የለም። አዎ አብ ተሰቅሏል አልተሰቀለም? አብ በልጁ አድሮ ተሰቅሏል። አብም ተሰቅሏል። አብ በልጁ ነው ያደረ፣ በኢየሱስ ክርስቶስ አደረና አብን የተሰቀለው። መንፈስ ቅዱስም ተሰቅሏል እኮ አንድ ነው። መንፈስ አብ ወልዶ መንፈስ ቅዱስ ማለት አንድ ናቸው። ልዩነታቸው በአካል ብቻ ነው እንጂ አስተሳሰባቸው አንድ ነው። ስለዚህ አንድነትም ልዩነትም አለው። ሶስቱም ተሰቅለዋል መስቀል ላይ ማለት ነው አይደል? አዎ በመንፈስ ተሰቅለዋል። አዎ አብ በወልድ መንፈስ አድሮ ተሰቅሏል። አዎ ኦኬ። አብ ተሰቅሏል ወይንስ የዛኔ ወልድ ብቻ ነው የተሰቀለው? አብ በልጁ መንፈስ አድሮ ነው የተሰቀለው። ኦኬ። ስለዚህ አብም ተሰቅሏል፣ ወልድም ተሰቅሏል አይደል? አዎ መንፈስ ቅዱስም ተሰቅሏል። እሺ ማርያም ስትጸንስ ጊዜ ሶስቱም አብም ተጸንሷል፣ መንፈስ ቅዱስም ወልድን የጸነሰችው ወይንስ አብን ወልድን መንፈስ ቅዱስን የጸነሰችው? እሷ የጸነሰች ወልድን ነው። ስንት አምላክ ነው ያለው እኮ? አንድ ነው። ግን ያን አንድ አምላክ ማርያም ጸንሰዋለች። አብ እንደገና ነው። አብ በመንፈስ ቅዱስ ላይ አድሮ ወልዱ ነው የተወለደው ማለት ነው። አብ ራሱ ነው የተወለደው። አብ ራሱ ነው የተወለደው። አዎ አብ በወልድ መንፈስ ላይ አድሮ ነው የተወለደው እንጂ በአንድም በሶስትም ሶስትነታቸው አንድነታቸው አንድ ነው። እሺ ስለዚህ አብን ወልደዋለች ማርያም ማለት ነው አይደል? ኦርቶዶክስ ናት። አብን ወልደዋለች ማርያም አብን ጸንሳ ወልደዋለች ወይንስ ወልድን ነው የወለደች? ወልድን ነው። አብ በእሷ መንፈስ አድሮ ወልድን እንድትወልድ አደረጋት። እንደገና ከእሷ ተወልዶ ነው ዓለምን ያዳነው፣ አንተንና እኔን ጨምሮ ማለት ነው። በመስቀል ላይ ራሱን ሰቅሎ ነው የተወለደው። የተወለደው እሺ የተወለደው ማን ነው? ኢየሱስ ክርስቶስ። ስለዚህ ከዚህ ከተወለደ ከክርስቶስ ውጭ ሌላ ማንም አምላክ የለም አይደለ? አንድ አምላክ ነው ያለው ብለኸኛል፣ እንዳትረሳ። የአንድ አምላክ የወለደችው ክርስቶስ ነው ወይንስ ሌላ አምላክ አለ? እሷ ፍጡር ነች፣ ፈጣሪዋን ወለደች። ፍጡር ፈጣሪ ስለሆነ አንድ አምላክ ነው ያለው ብለኸኛል። እኮ አምላክ አንድ ነው። አምላክ አንድ ነው። ያን አንድ አምላክ ማርያም ጸንሳ የወለደችው ነው ብለኸኛል አይደለ? ሌላ አምላክ የለም። አዎ አንተ አብን ወልደዋለች ማርያም። ይኸውልህ አብ በማርያም መንፈስ አድሮ አብ ራሱ በእሷ ተጸንሶ ራሱ ነው የተወለደው። አብ ማለት ኢየሱስ ክርስቶስ ማለት ነው። ክርስቶስ ማለት መንፈሱን እናጥራው መንፈስ ምናምን እያለ ስለሆነ አብን ወልደዋለች። ቆይ እኮ እሱ ቆይ አንዴ 21 አለቅ። ሰላም ላንተ ይሁን። ግልጽ ያድርግልን። ሰላም ለእናንተ። ያራያው እኮ ግልጽ እንዲያደርገው ነው። ለዛ ነው የገባሁት። ስንት ፈጣሪ ነው የምታመልከው? አንድ ፈጣሪ አንድ ነው። ልዑል እግዚአብሔር ነው። ቆይ እሺ፣ የራያው አንዴ ጣልቃ አትግባ። እሺ ትገባለህ አንተ። እሺ ያ ፈጣሪ የማርያም ልጅ ነው? የአንዱ ፈጣሪ ይኸውልህ ፈጣሪ ማለት ዓለምን የፈጠረ ነው። ረጋ ብላ
ወይ 21 ልንገርክማ። አሁን ፈጣሪ ምንድን የፈጠረው ምን የሰራ ነው አይደለም። አንተ የምታመልከው አንድ ፈጣሪ እንደሆነ ነገርከን። ያ አንዱ ፈጣሪ የማርያም ልጅ ነው ወይስ አይደለም? በማርያም ላይ አድሮ ሌላ ልጅ ልኳል ወደ ምድር ማለት ነው። ዓለም ከጠፋች በኋላ ሌላ ልጅ ልኳል ወደ ምድር ዓለምን ለማዳን ማለት ነው። ያልጠየቅኩም እሱን ማንን ላከ ማን የተላከው ማን የላከው አይደለም። አንድ ፈጣሪ ነው የምታመልከው። ያ አንዱ ፈጣሪ የማርያም ልጅ ነው ወይስ አይደለም? ይሄ መልስ። አዎ የማርያም ልጅ ነው። ኦኬ አብ የማርያም ልጅ ነው? አዎ አብ የማርያም ልጅ ነው? አዎ። መንፈስ ቅዱስስ? አብም መንፈስ ቅዱስም ወልድም አንድ ናቸው። የማርያም ልጆች ናቸው። አንድ ናቸው። ምንም ልዩነት የላቸውም እኮ የማርያም ልጆች ናቸው ሶስቱም ቃል ናቸው። በቃ እኮ ሶስቱም የማርያም ልጆች ናቸው ወይ? ጥያቄ ነው። የማርያም ልጅ ኢየሱስ ክርስቶስ ብቻ ነው። የማርያም ልጅ ኢየሱስ ክርስቶስ ብቻ ነው። አብስ ኢየሱስ ክርስቶስ አብ ማለት ኢየሱስ ክርስቶስ ነው። እሺ አብም የማርያም ልጅ ነው? ይኸውልህ አብ ማለት ኢየሱስ ክርስቶስ ማለት ነው እኮ ገባኝ። አብ የማርያም ልጅ ነው ወይ እኮ ልዩነት የላቸውም ማለት። አዎ ወልደዋለች። አዎ ማርያም ፈጣሪዋን ወልደዋለች። ስለዚህ ስላሴ የማርያም ልጅ ነው ማለት ነው። ሶስቱ ስላሴ የማርያም ልጅ ናቸው። ስላሴ ማለት አብ ማለት ነው። አብ ማለት ወልድ ማለት ነው። ምንም ልዩነት የላቸውም እኮ ገባኝ። ስላሴ የማርያም ልጅ ነው ወይ? አዎ ቴንኪው። በቃ እንዳንተ አሁን እውቀት ያለው ሰው ነው የምፈልገው። ቅንጩን የሚነግረን። እንኳን ተመለስክ። እንኳን ደህና ቆየሽ። ሰላም ነው? እንዴት ነበር? ቆንጆ ጊዜ አሳለፍ? አዎ እረፍት በጣም ደስ ይል ነበር። እንዴት ነው? እንኳን ደህና መጣ። ቲክቶክ ተመለስ ብለኸኝ ስመለስ እኮ ሳጣ ምን ሆኖ ነው ስል ኢትዮጵያ ነው አሉኝ። ቫኬሽን ኢትዮጵያ ሄጄ ነበር። አንተ እንዴት ነው? ሰላም ነኝ። ፕሮግራሙን እንዳናቆረፍደው ልጅቷ አዲስ አበባ ነው የምትኖረው እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዋሌይኩም አለሽ ልጅቷ። እኔ ገዝታ አይታየኝም ሰው። የቀደመ የጠየቅሽዋ ልጅ ካለሽ አዲስ አበባ ከሆነች እስኪ መልሽለት። ለውስጠት ወታለች መሰለኝ ወታለች እያሉ ነው ወይንም በውስጥ አናግሪው። ለልጅ እስልምናን ተቀብላችሁ ምናልባት ከቤተሰቦቻችሁ ጫና ሊደርስባችሁ አደጋ ላይ ያላችሁ ካላችሁ ዝም አትበሉ፣ አናግሩን። እሺ ኡስታዙ ሄዳለ አናግሯቸው። ተቋም አለ። ተቋሙ የራሳችሁ ተቋም ነው፣ የህዝብ ተቋም ነው። የኛ የብቻችን የምንለው ነገር የለም። ከቤት የተባረሩ ሰለምቴዎች የምታውቋቸው ካላችሁ ከቤት በእስልምናቸው የተነሳ ከተባረሩ የግድ መደጎም አለብን። ቤት ክራያቸውን፣ ቀለባቸውን፣ ትራንስፖርታቸውን ለ6 ወር ያክል ከኛ ጋር ቆይታ ይኖራቸዋል። ያው የቸገራችሁ ሰለምቴዎችና የታመሙ ሰለምቴዎችን ባንረዳም ያው አቅም የለንም እንደዛ የማድረግ ነገር። ግን ያለው ነገር ምንድን ነው? ከቤት የተባረሩ በእስልምናቸው የተነሳ ተመልሳችሁ ክፍሩ እያሏቸው የሚሏቸው ወይ ጎዳና ላይ ውጡ ካሏቸው የሚያስጠልል ተቋም አለን እና ተቋሙን እንደወቁት አይ ቲንክ ከተቋሙ ጋር አብራችሁ ስሩ፣ ግቡና ራሳችሁ ስሩ። የራሳችሁ ተቋም ነው። ኢንሻላህ እንደዚህ አይነት ፕሮብሌም ሲኖር ለአድሚኖች ተናገሩ። እነ ዛህራ ምናምንም ካሉ እንደ እነ ዛህራ ኡስታዙሱንም ካላችሁት ኡስታዙሱ እኔ ኮንታክት ስላለኝ ለእኔም ሊነግረኝ ይችላል። እኔ ለአድሚኖች እነግራቸዋለሁ። ኢንሻላህ ይህን ይመስላል ማለት ነው። መርሐባ። እንደሰማችሁት ልጆች ብዙ መስለም የሚፈልጉ ሰዎች ነገር ግን ቤተሰብን እየፈሩ ከዚህ ከሰለሙ ያስወጡናል ያገሉናል ብላችሁ የምታስቡ ካላችሁም አናግሩን። ልትፈሩ አይገባም። አናግሩን።